እኔም ብዙ ሰዎች ስለማገኝ ብዙ ደሃዎች ስለማገኝ ችግሩን በደንብ እገነዘባለሁ። የተከበረው ምክር ቤት ብልጽግና ደሃን ይወዳል፣ ለደሃ ይራራል፣ ደህነትን ግን በጣም ይጠላል። አይቀላቀልብን። ደህነትና ደሃን ለይተን ማየት አለብን። እኛ ደህነትን ስለምንጠላ እንበቀለዋለን፣ አሰቃይቶናል። ደሃን ብቻ ነው የምንወደው፣ የምናዝነው፣ የምንራራው፣ የምናካፍለው። አንዳንድ ሰው ደህነትንና ደሃን ይቀላቀልና የፈረሰ ቤት ለምን ፈረሰ ይላል። የለም እኮ ቤቱ አሁን አዋሬ ፈረሰ ይባላል። ፈርሷል እኮ ላስቲክ ቤት። እሱ ደህነት ነው፣ እንበቀለዋለን። ደሃን ግን እናግዛለን፣ እንደግፋለን፣ እንራራለን፣ እንወዳለን፣ እናቅፋለን። ለምን? ድሃ የሆኑ ሰዎች ባለጸጋ መሆን ይችላሉ። ምን ከሆነ ደህነትን አብዝተን ጠልተን ከተበቀል ነው። ደህነትና ድሃ ከተቀላቀለብን ግን ብልጽግና ማረጋገጥ ያስቸግራል።